በአፄ ሚኒሊክ ዘመን ነው ወደ ኢትዮጵያ አካል ወላይታ የተቀላቀለችው ማለት ነው። እስቲ አዲሱን የኪስማውን ዳሞታ የተሰኘውን ሲንግል አንድ ላይ እንተንት ነው። አብራችን ቆዩ። ሰአፔ ሰሎም ሚሬታ ነው የሚለው ከምድር ይልቅ የሰማዩ ፍጥረት ተፈጥሮን ሲያደንቅ። በነገራችን ላይ ዳሞት ተራራ ለወላይታዎች ተራራ ብቻ አይደለም ከፈጣሪ የተሰጠ ልዩ ስጦታ ነው ብሎ ነው ወላይታዎች ዳሞት ተራራን የሚያስቡት። ለዛ ነው ሰአፔ ሰሎም ሚሬታ እያለ የሚያደንቀው ኪስማው ማለት ነው። ኪኪያን ቶቅዲ ቤትያ ዳሞታ። በነገራችን ላይ ዳሞት ተራራን ከሩቅ ስንመለከተው እዚህ ሶዶ ማል ሆናችሁ ዳሞት ተራራን ከሩቅ ስትመለከቱ ከፍ ብሎ ደምቆ ከፍ ብሎ የሚታየው ነው እያለ ነው። በነገራችን ላይ በብዛት ይታያል። ቦዲቲ ብትሆንም የትም ብትሆን ዳሞታ ይታያል። በርቀትም ትታያለች። ግን እኔ አንዳንዴ ሳስበው እንትን ከዳሞታ እዚህ ሶዶ መናገሻ ከተማ ሆናችሁ ወደ ላይ ከፍ ብላችሁ ስታዩ ለሶዶ ሌላ ድምቀት ነው የሰጠው። አንዳንዴ ደግሞ በዳሞት ተራራ ለሶዶ ከተማ ስላለች ምትኮራው ላይ ይመስለኛል። እንዲህ እንደ ትራስ ተንተርሳ ዳሞታን ምትታዘብ ሁላ ሶዶ ትመስለኛለች አንዳንዴ። እስቲ እንቀጥል ሙዚቃውን። ይህ ተፈጥሮ ማለት ከእግዚአብሔር የተሰጠን ቀደም ያልኳችሁ ነው። ከእግዚአብሔር የተሰጠ ጊፍት ነው፣ ስጦታ ነው። ወላይታዎችም እንደዛ ነው የሚያስቡት። በነገራችን ላይ ዳሞታ ተራራ ብቻ አይደለም። ታውቂያለሽ አይደል? በ12ኛ ክፍለ ዘመን ለመጀመሪያ ጊዜ ክርስትና የገባው በአቡነ ተክለ ሃይማኖት በኩል ለመጀመሪያ ክርስትና የገባው ዳሞት ተራራ ላይ ነው። የእምነት ቦታቸው ነው ለወላይታ ህዝብ። ተመልከቱ። ሁለተኛ የነገስታት መናገሻም ጭምር ነው ዳሞታ። ሁለት በሉልኝ። ሶስተኛ የዳሞት ኪንግደም ዋና መነሻ ነው፣ የስልጣኔ መነሻ ነው ዳሞታ ተራራ ሲባል። ከውሞቶሎሚ እዛው አዛገሯ ቤተ መንግስት ጎን አንድ ወሰሊ ፑንቷ የሚባል ወንዝ አለና እዛ ነው የተጠመቁት የመጀመሪያ ክርስትና ሲቀበሉ ማለት ነው። እስቲ ክስማውን ለመናገር ያሰበውን እንቀጥል። አክሊ ዳልጊሪ ቤትያ ሚኖታ ነው ሰጥቶ ጎልቶ የሚታየን ጥንካሬ እንደማለት ነው። ይቀጥል። ከወቱ ጋር ዋኒ አራታ እዚህ ጋር ገልጾልናል። በቃ እኔ አንጀቴን ነው ያራሰው። በነገራችን ላይ አንጀቴን ምንድን ነው የሚለው? ከወቱ ቱሳ ከወቱ ገሮ አን አራታ ነው የሚለው። እስቲ ንገረኝ ምን ለማለት ነው? ኪስማው አይ ቲንክ እንትን ነው። አሁን ቤተ መንግስቱ እዛ ነበር አዛገሯ እሱንም ለመግለጽ ነው። ፕላስ ደግሞ ከውሞቶሎሚ በጣም የሚፈራና በጣም ጀግና ንጉስ ነበረ። ሶ ከወቱ ቱሳ መገኛቸው መገኛ ምሰሶ እንደማለት ነው። መገኛቸው ይመስለኛል። ገሯም ይላል ደግሞ ፓላሲ ማለት ነው። የነገስታት ቤተ መንግስት ነው። የነገስታት እዛው መገኛቸው እዛ ነው። ዙፋናቸውም ዳሞት ተራራ ላይ ነው እያለ ነው ጭምር። ስለ ታላቅነትም ስለ ታሪክ ስልጣኔም ጭምር እያወራ ነው። ዳሞታ ደሪያ ኪኬ ያጎስ ኑቢታ። እዚህ ጋር ዳሞታ ደሪያ ሲል ደሪያ በነገራችን ለሁለት ትርጉም አለው። ዳሞታ ደሪያ ሲባል ምንድን ነው አንቺ ብለሽ የምታስቢው? ደሪያ ሲባል ማለት ነው ደሪያ አይ ቲንክ ሁለት ሚኒንግ አለው። ደሪያ አንድ ህዝብ ነው ማለት ደሪያ ማለት በሌላ ቋንቋ ደግሞ ተራራ ማለትም ነው። ሁለት ሚኒንግ ይይዛል። እዚህ ጋር ደሪያ ሲው ምናምን ሲባል ታውቂያለሽ? ህዝብ ይስማል ማለት ነው። ደሪያ ሲባል ሁለት ትርጉም አለው። ዳሞታ ደሪያ ሲባል የዳሞት ህዝብ ልንለው እንችላለን፣ የዳሞት ተራራ ብለን ልንጠቅሰው እንችላለን። በደንብ እንመልከት። ዳሞታ ደሪያ ኪኪያ ያጎ ሲሉ ቢታ ኦኢዲቶ ግዲ ፑቷ ዳምቤቲያ አሻራራ አጭሪ ዳልጊሪ ቤቴ ያፈራራው ነው የሚለው። በነገራችን ላይ እዛው አርጎ እዛው ገዝፎ የሚታየን የፈራ ማለት ሰንሰለታማነትን ነው። የዳሞት ሰንሰለታማ ነው። በዛው የተራራው ሰንሰለታማነትን እየገለጸ ጭምር ነው። እና ጊልዶ ይቶን ተመልከት። ያለው ቅድም እረኛ ነበር፣ አሁን ደግሞ ቆሞ በትኩረት በጎችን የሚያይ ይመስላል። በጎቹን ነው ወይስ ሌላ ሚኒንግ ያለው ይመስላል? በነገራችን ላይ ጊልዶ በጣም ሌላ መልእክት እያወራ ነው። ምክንያቱም ቆሞ በጎችን ቅድም እረኛ ነበር ሲጋባ ኢንትሮን ካያችሁ፣ ድጋሚ መሀል ላይ ገብተን ደግሞ ስናየው ጊልዶ ሲመለከት ከሩቅ ሆኖ ሲመለከት እናያለን። ሳርቶሮ ሆኖ ማለት ነው። ይሄ ደግሞ ታሪክን ከሩቅ ሆኖ ሲመለከት ስለ ዳሞት ኪንግደም፣ ስለ ዳሞት ህዝብ፣ ስለ ወላይታ ህዝብ የሚመለከት ነው የሚመስለው በነገራችን ላይ
ኡንዴና ሚኖታ ካሬ ምን ማለት ነው? ፊቸሪንግ ማለት ነው። ኡንዴና ማለት ገደብ የለሽ የጥንካሬ በር ባና ጌስ ወዘና ካይ ሂንደጌስ ነው። የት ዳሞት ጦኒ ጦቂዲ ደሪዳናቲ ሲንተቲ ባና ማለት በየትኛው ስራ ላይ ተስፋ ሳይቆርጡ የሚሰሩ ሰዎች ዘልቆ ይሄዳሉ፣ ሩቅ ይሄዳሉ ነው ትርጉሙ። እዚህ ጋር ይመጣልኝ እንደሆነ ተቀር ሚኒ ዲዮት የሆነው ሲል ሊስትሮ ምናምን በሊስትሮ ጠንክሮ መስራትን ነው። ከትንሽ እስከ ትልቅ ድረስ ጠንክሮ ይሰራ በርትቶ ይሄዳል ነው። ይሄዳል ወደፊት። አሪፍ የለታው ደሬው ሊቃነራ ላቲያጣና የለታው ደሬው ሚጣኔ ኢራ ላቲ አጣና ነው የሚለው አይደል? ለትውልድ ለሚቀጥለው ጄኔሬሽን ርስትና ዕውቀትን አውርሰን እናልፋለን ነው እንግዲህ የሚለው ታሪካዊ ነው። እናውርሳለን ርስታችንንም ዕውቀትንም አውርሰን ታሪካችንን ነግረን አውርሰን ለቀጣይ ትውልድ እናልፋለን ነው የሚለው። ሚኖታቱንታ ጉጂ ጉጂዲ ሲፈዳና ሚኖታቱንታ ጉጂ ጉጂዲ ሲፈዳና ምንድነው? ሚኖታቱንታ እንደው ወኔን ማለት ነው። ወኔን ሰንቀን አብረን እንቀጥላለን፣ አብረን መኖር እንጀምራለን ነው። አውደነጊዲን ኩሻይ ሞቆ ጦናጋጋና አውደነጊዲን ኩሻይ ሞቆ ጦናጋጋና ሲል ጦና እጅ አልሰጠም። 6 ጊዜ አፄ ምኒልክን ያሸነፈ ብቸኛው ንጉስ ነው ኢትዮጵያ ውስጥና እሱን ለመንካት ይመስለኛል ብቻ ኩሻይ እና መቼም ቢሆን እጅ አንሰጥም እኛ። ምክንያቱም ንጉሳችን ከወጦና እጅ መስጠትን አያውቅምና እጅ አንሰጥም። ምክንያቱም እኛ ምሳሌ የምናደርገው ከወጦና ነው የሚለው። አሪፍ ሙዚቃ ነው በነገራችን። እንዴት አየሽ ሙዚቃውን? በጣም ወድቷል የእውነት። ጋሞዳም ጉዶስ ጋሞዳን ማሄዳም ብሮስ ማሄዳም ጋሞዳም ጉዶስ ጋሞዳን ጋሞዳም ጉዶስ ማሄዳም ብሮስ ነው። እንደ አንበሳ ጀግናን ነው። አንበሳ የጫካው ንጉስ ነው የሚባለው። እንደ ነብር ደግሞ እንፍጠን ነው እንግዲህ የሚለው ስለ ጀግንነት። ጋሞዳም ጉዶስ ጋሞዳን ማሄዳም ብሮስ ማሄዳም የሚገርም ነው። በነገራችን ላይ ኪስሞ መላኩ አዲሱ የለቀቀው ሙዚቃ ዳሞታ በጣም የሚገርም ነው። የሚገርም ስለ ዳሞት ኪንግደም እንድናስታውስ ያደረገን ሙዚቃ ነበር። በቀጣይ ቪዲዮ ደግሞ ስለ ዳሞት ኪንግደም በደንብ ተንትነን የምናስረዳ ይሆናል። ክፍል 2 ይቀጥላል። አብራችሁን ስለቆያችሁ ከልብ እናመሰግናለን።